በዋግምራ ሀገረ ስብከት ከሚገኙ ቀደምት ገዳማት መካከል አንዱ ነው። ሳይዳ ደብረ ገሊላ ቅድስት ድንግል ማርያም አንድነት ገዳም። ይህ ታላቅና ጥንታዊ ገዳም በ508 በ7ኛው መቶ ክፍለ ዘመን በአጼ ካሌብ ዘመነ መንግስት አቡነ ገሊላ በተባሉ የእግዚአብሔር ወዳጅ እንደተመሰረተ ሊቃውንተ ቤተክርስቲያን ያስረዳሉ። ቦታውንም ቢያወጥ ልዩ ጸጋ ልዩ ገጸ ምድር ያላት ልዩ ክብር ያላት እውነት ለመናገር ከገቡት ጧት እንግዲህ አይታችሁ